የአይሾ ስፒድን አቀባበል ከኤርፖርት ጀምሮ መስቀል አደባባይ እንዲሁም የተለያዩ ቦታዎችን ስታስጎበኙት በጣም አይቻለሁ። ቴንክ ዩ ጋይስ በጣም ነው ደስ የሚለው። ታዋቂ ዩቲዩበሮች ታዋቂ ቲክቶከሮች በተገኙበት በጣም ደስ በሚል ሁኔታ በተለይ የሀገራችንን ላይክ ቡና ከኢትዮጵያ እንደተገኘ ያስተዋወቃችሁበት መንገድ ዛፍ ያስተከላችሁት በስሙ ማስታወሻ እንዲሆን ያደረጋችሁት ብዙ ደሳስ የሚሉ ነገሮች አድርጋችኋል። በተለይ እና አዶናይ ታዋቂ ዩቲዩበሮች ታዋቂ ቲክቶከሮች በጣም ሰላማችሁ ይብዛ። በጣም ደስ ይላል። ይህ በእንዲህ እንዳለ ግን አንድ የታዘብኩትን ነገር ደግሞ ላካፍላችሁ። አይ ቲንክ መርካቶ አካባቢ ይመስለኛል። ይህን ቪዲዮ ተመልከቱትና ስለሱ ማብራሪያ እሰጣችኋለሁ። 6,000? Yeah. How much? Sure. Like $40. 6,000. 6,000? No. It's too expensive. 6,000. Make it 1,000. 3, 4, 5. 6,000. 6,000. No. Yeah. Here. 2,000. Is that enough? No. That's it, no. 6,000. Just what shoe? It's a bro chat, bro. That's it. That's enough. That's enough. እንደምትመለከቱት በዚህ ቪዲዮ ላይ እንዳልኳችሁ መርካቶ አካባቢ ይመስለኛል ይሄ ቦታ ያረጋትን ስካርፍ ማለት ነው። በሀገር ባህል የተሰራች ያበሻ ስካርፍ 5000 ብር፣ የያዘውን ቲሸርት በእጁ ያንጠለጠለውን ቲሸርት ደግሞ 6000 ብር፣ አንድ ላይ 11000 ብር ነው ያስከፈሉት። ዋይ ሲሆን ሀገራችንን ለማስተዋወቅ ልክ እንደ ቡናው እንዳስተዋወቃችሁት ሀገር በቀል ነው እንዳላችሁት ሁሉ ይሄም ሀገር በቀል በሀገራችን ሰዎች የተመረተ ሸማ ነው ብላችሁ አስተዋውቃችሁ በነፃ ብትሰጡት ቢቻል፣ ካልተቻለ ደግሞ ትክክለኛ ዋጋውን ብትገምቱና ብትሸጡለት። እንደውም ከጎኑ ያለው ልጅ ምን ይላል? 1000 ብር ይበቃችኋል ፕሊስ እያለ ሲለምናችሁ ነበር። 1000 ብር ከዛ በላይ ቻርጅ አታርጉት እያላችሁ ነበር፣ ግን አልሰማችሁትም። 6000 ብር ነው ቲሸርቱ፣ ስካርፉ 5000 ብር ነው ብላችሁ ነው ቻርጅ ያደረጋችሁት። ዋይ! አንደኛ ሰልፊሽነት ነው፣ ሁለተኛ የሀገር ገጽታንም ማበላሸት ነው። ኢትዮጵያ ውስጥ እንደዚህ በእንደዚህ አይነት ብር ገዛውኝ ቱ ኤክስፔንሲቭ ነው ብሎ እንዲያወራ ካልሆነ በስተቀር ዋይ ለምንድን እንደዚህ ያደረጋችሁት? አያችሁ፣ የእነዛን ሁሉ ልጆች ልፋት ነው እያበላሻችሁ ያላችሁት። ከኤርፖርት ጀምሮ አቀባበል ያደረጉትን ያንን ታሪካችንን ብዙ ነገር ሲያሳዩት የነበረው ኢቭን እንኳን አይሾ ስፒድ አይታችሁት ከሆነ የአድዋን መታሰቢያ ሲገባ ጫማው ልቆ በባዶ እግሩ ነው ገብቶ ሁሉ የጎበኘው። ይህን ያህል ክብር ሰጥቷል እሱ እንኳን። ግን እናንተ ሰልፊሽ ናችሁ እዚህ ጋር ያላችሁ ነጋዴዎች። የእውነት እኔ አላቅም፣ በጣም ተናድጄባችኋለሁ። 11000 ብር የማያወጣ ልብስ በእንደዚህ ዋጋ ትሸጡለታላችሁ። ኤኒዌይስ ሁለተኛ እንደዚህ አይነት ነገር እንዳይለመዳችሁ በጣም ትክክል አይደለም፣ ሊታሰብበት ይገባል። ሰልፊሽ አትሆኑ። አዱገነት ነበርኩኝ። ላቭ ዩ ጋይስ። የታዘብኩትን ላለማለፍ ነው። ሰላማችሁ ይብዛልኝ።